ይሁዳ የኢየሱስ ክርስቶስ ቅድመ አያት የያዕቆብ ልጅ ማለት ነው። ይሁዳ ሁለት ልጆችን ይወልዳል። የመጀመሪያው ልጁ ማን ይባላል? እንደምታውቁት የበኩር ልጁ ኤር ይባላል። ኦሪት ዘፍጥረት ምዕራፍ 48 ላይ ሄዳችሁ አንብቡት። አሁን የምነግራቸውን ታሪክ እኔ ከራሴ አንዳች አልናገርም፣ እንዳነበብኩ እናገራለሁ። ንግግሬም ቅን ነው ከመጽሐፋቸው እንጂ ከራሴ አልናገርምና። ይሁዳ የሚባለው የኢየሱስ ክርስቶስ ቅድመ አያት ነው። የሚገርማቸው አብርሃም ይስሐቅን ወለደ፣ ይስሐቅም ያዕቆብን ወለደ፣ ያዕቆብም ይሁዳን ወለደ እያለ ይቀጥላል። ከዛ ኢየሱስ ክርስቶስን የዘር ሐረግ ማቴዎስ ወንጌል ምዕራፍ 1 ቁጥር 1 ላይ በተቀመጠው መሰረት ማለት ነው። ከዛ ይሁዳ ምን አደረገ መሰላችሁ? ኤር የሚባል ልጅ ይወልዳል። ለዚህ ኤር ለሚባል ልጁ ትዕማር የምትባልን ሴት ይድረዋል። አግብቷት እየኖረ እያለ ሞተ ኤር። ኤር ሲሞት ጊዜ ሌላ ባል ሄዳ ማግባት አይፈቀድላትም እና እንደ መጽሐፍ ቅዱስ ሕግ እዛው ወንድሙን ነው የምታገቢው አላት። አሳያችኋለሁ፣ ወላሂ አወጣዋለሁ። እዛው ወንድሙን አግቢ አላት። እዛው እሺ አለች። ሴት ምንም ምርጫ የላትም። በቃ ያንን ወንድሙን አገባች፣ ወረሳት። ወንድሙ ያው አብሯት እየኖረ እያለ እንትን ይቸልስ ነበር። እንትን ምንድነው ሴጋ እያደረገ ያወጣው ነበር አለ እግዚአብሔር መጽሐፍ ላይ ሲናገር። እኔ አይደለም ያልኩት፣ የዘር ፈሳሽን ያወጣዋል። ታውቃላችሁ? ከዚያ ያንን ያወጣው ነበረ ሰውየው። አስነብባቸዋለሁ፣ አሳያቸዋለሁ። ከዚያ ያንን ስፐርም ሲያወጣ እና ሲያፈስ ጊዜ የዘር ፈሳሽን አሁንም ለምንድነው ይህን ያደረገው? ምክንያቱም ከወለደ ስሙ የሚጠራው በመጀመሪያው ልጅ ስም ነው። ገብታችኋል አይደለም? ይሄ ምንም ድርሻ አይኖረውም። አንድ ሰው አግብቶ ከዚያ በኋላ ሳይወልድ ቢሞት ሌላኛው ወንድሙ መቶ ቢያገባ ያቺ ሴት ብትወልድ ከዚህ በዚህ አይጠራም፣ በመጀመሪያው ሰውዬ ስም ይጠራ ነው የሚለው ህጉ። ያ እንዲሆን አልፈለገም ነበር ይሄ ልጅ። ስለዚህ የዘር ፈሳሹን ያፈሰው ነበር፣ መውለድ አልፈለገም። ከዚያ በኋላ ይሄ ሞተ፣ እግዚአብሔር ቀሰፈው። ይሄ ከሞተ በኋላ ሌላ ባል እንዳታገባ አሁንም አይፈቀድም። ምክንያቱም ሌላ ልጅ አለ። በጣም የሚያሳዝነው ግን ያ ልጅ ገና ህፃን ነው፣ ለትዳር አልደረሰም። ሶስተኛው የይሁዳ ልጅ። ታዲያ ህጉ ምንድን ነው የሚለው? ሌላ ባል ወታ ማግባት ስለማይፈቀድ ይሄ ልጅ እስኪያድግ ጠብቂ፣ እሱ ነው የሚያገባሽ ተባለች። ተመልከቱ፣ ያ ልጅ እስኪያድግ ለትዳር እስኪደርስ ጠብቃ ያ ሰው ነው የሚያገባት። ምክንያቱም ሌላ ባል ልታገባ እንዳትወጣ ብሏል እግዚአብሔር። ከዚህ የበለጠ ግፍና በደል አለ? ይሄ ልጅ እስኪያድግ ትጠብቃለች ሴት። ሂጂ አላት ይሁዳ። ይሄ አባቷ ማነው? የልጆቹ አባት። ልጄ እስኪያድግ ድረስና ለትዳር እስኪበቃ ድረስ ሂጂና ቤትሽ ይሄ መጎናጸፊያ ልብስሽን አውልቂ፣ ሌላ ልብስ ልበሽ ተባለች። በቃ ሄደች ቤቷ፣ መጠበቅ ጀመረች ልጁ እስኪያድግ ድረስ። ግን አላስቻላትም እች ሴት። ወላሂ ከማስረጃ ጋር ነው ማወራለሁ፣ አወጣላቸዋለሁ፣ አነብላቸዋለሁ ቃል በቃል አሁን የምናገረው ሁሉ። ከዚያ በኋላ